የእርሱ ፍቅር ስለዚህ ማንም የለኝ ከኢየሱስ በላይ ስመላለስ በዝች ምድር ነፍሱን ለኔ ቤዛ ያረገው እውነተኛ ወዳጅ እስቲ ፍቅሩን እያሰብን ማንም የለኝ ከኢየሱስ እግዚአብሔር ሆይ ፍቅርን እናስባለን መውደድን እናስባለን ቤዛ እውነተኛ ወዳጅ እስቲ ማንም የለኝ ከኢየሱስ በላይ ስመላለስ በዝች ምድር ላይ ነፍሱን ለኔ ቤዛ ያረገው እውነተኛ ወዳጅ ፍቅሩን እያሰብን እስቲ እጆቻችንን እናንሳ በእውነት ከእግዚአብሔር ጋር እንሁን በእግዚአብሔር መንፈስ ውስጥ እንግባ የምንቸገርበት ነገር አይኖር እግዚአብሔር ፍቅር ነው የሚገባኝ ይሄ ብቻ ነው ያለውበትም ህይወት ፍቅር ነው ያሳደገኝም በፍቅር ነው የሚመራኝም በፍቅር ነው ፍቅሩን አስቡት እስቲ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ ይበልጥ ፍቅር ለማንም የለውም ይላል ለምን ወደድከኝ አልልህም በርግጥ ወደኸኛል የፍቅር መግለጫ ይሄ ነው ለኔ ተወግተሃል አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም ምን ያህል እንደሆን አላውቅም ለክቼም ስለዚህ ምን እንላለን ግን አንድ ነገር አውቃለሁ ስለወደድከኝ ግን አንድ ነገር አውቃለሁ ወደድከኝ ግን አንድ ነገር አውቃለሁ ስለወደድከኝ ግን አንድ ነገር አውቃለሁ ስለወደድከኝ እስቲ ልባችን ላይ እጆቻችን አድርገን ለምን ወደድከኝ አልልህም በርግጥ ወደኸኛል የፍቅር መግለጫም ይሄ ነው ለኔ ተወግተሃል አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም ምን ያህል እንደሆንክ አላውቅም ለክቼም እስቲ ከፍ ያለ ድምፅ እስቲ አንድ ነገር አውቃለሁ ስለወደድከኝ አንድ ነገር አውቃለሁ ስለወደድከኝ አንድ ነገር አውቃለሁ አንድ ነገር አውቃለሁ ስለወደድከኝ አውቃለሁ የኔን ማንነቴን የትውልድ ሐረግና ቤቴን ለዚህ ልታበቃ የቻልከው ካንተ የተነሳ ብቻ ነው ይገርመኛል እስካሁን ድረስ በቤት ቆሜ ስመላ የተከልከኝ በቅዱስ ቃል
ይገርመኛል ምሕረት እኔ ማነኝ ቤቴስ ምንድነው የሰማየው ዜማ ዝማሬ የጽድቅን ቅን ያውቄ ተምሬ እንድኖር ልብ የፈቀደው ጌታ ሆይ እኔ ማነኝ ቤቴስ ምንድነው እኔ ማነኝ ቤቴስ ምንድነው የሰማየው ዜማ ዝማሬ የጽድቅን ቅን ያውቄ ተምሬ እንድኖር ልብ የፈቀደው ጌታ ሆይ እኔ ማነኝ ቤቴስ ምንድነው? እጆቻችሁን አንሱና እስቲ ባርኩት እግዚአብሔር ሆይ እናመሰግናለን። ስለዚህ ስለተወደድንበት ፍቅር እናመሰግናለን። ፍቅር ተሰቅሎ መስቀል ላይ ይማልዳል ወደ ሰማይ የወጉት የገረፉትን ልብሱን ሁሉ የቀደፉትን ይቅር በላቸው እያለ ነው ፍቅር እየማለደ ነው። ፍቅር በፍቅሩ ረታ ስሙ ይባረክ የኛ ጌታ። እስቲ በጭብጨባ ፍቅር ኢየሱስ ነው፣ ፍቅር ኢየሱስ ነው፣ ፍቅር ኢየሱስ ነው፣ ፍቅር ኢየሱስ ነው። ፍቅር የፍቅርን ትርጉም ያጣ ሰው ወደ ኢየሱስ መጥቶ ይቅመስ። እኛስ የፍቅር ልጆች ነን፣ እኛስ የፍቅር ልጆች ከፍቅሩ እንጀራ አንጠግባ። ፍቅር ኢየሱስ ነው። ለመጨረሻ ያጨበጨብን እስቲ ፍቅር ኢየሱስ ነው፣ ፍቅር ኢየሱስ ነው፣ ፍቅር ኢየሱስ ነው። ፍቅር የፍቅርን ትርጉም ያጣ ሰው ወደ ኢየሱስ መጥቶ ይቅመስ። እኛስ የፍቅር ልጆች ነን፣ እኛስ የፍቅር ልጆች ነን ከፍቅሩ እንጀራ አንጠግብ። እስቲ እልልታ ጭብጨባ ስጡት ለዚህ ለፍቅሩ። እግዚአብሔር ይመስገን። ሃሌሉያ። ክብር ለኢየሱስ ይሁን። እንቀመጣለን። ዶክተር ጥበቡን ወደዚህ ስፍራ ጠራለሁ። ያው እንዳልኳችሁ የምስክር ወረቀት ነው የሚለው የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ላስ ቬጋስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የመሪዎች ስብሰባና ዓመታዊ ኮንፈረንስ ሐምሌ ጁላይ ለማለት ነው 9 እስከ 14 2012 ስላደረጋችሁት እጅግ አድርገን እናመሰግናለን። ጌታ ይባርካችሁ። እግዚአብሔር ይመስገን። ወንድማችን ለቤዛ ከዛ በኋላ ቀጥታ ወደ መልእክቱ እንሄዳለን። ተቀበለ ህመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። በዚህ ምሽት ፈዋሹ ኢየሱስ በሚል ርዕስ እንነጋገራለን። ፈዋሹ ኢየሱስ ሰዎች ሁሉ ይድኑ ዘንድ የእግዚአብሔር ፈቃድ እንደሆነ ሁሉ ሰዎችም ይፈወሱ ዘንድ የእግዚአብሔር ፈቃድ ነው። ለዚህ ማረጋገጫው ምንድነው? እንዴት እናውቃለን ይህ እውነት መሆኑን? ቀደም ሲል ያነበብነው ኢሳይያስ 53 የደህንነት ምዕራፍ በመባል የሚታወቀው ይህ ክፍል የእግዚአብሔር ፈቃድ፣ የደህንነቱ እቅድ፣
ያ እንደሆነ ያሳየናል። ጌታ ኢየሱስ ክርስቶስ ኃጢአታችንን እንደወሰደ ሁሉ በሽታችንንም ወስዶታል። ኢሳይያስ የመጽሐፍ ቅዱስ አዋቂዎች እንደሚሉት ከ700 ዓመት በፊት አንዳንዶችም 750 ይላሉ መሲሁ ከመምጣቱ አስቀድሞ በመንፈስ ዓለም እያየ ነው ይህንን ትንቢት የተናገረው። ደሙን በመስቀል ላይ አፈሰሰ፣ ጀርባውን ደግሞ ተገረፈ። ለምን? እኛ በበሽታ እንዳንገረፍ ነው። ያ ነው የእግዚአብሔር የደህንነት እቅድ። እሱ በሽታችንን ከወሰደው እንግዳው እሱ በሽታችንን ከተሸከመው እንግዳው እኛ በሽታ መሸከም የለብንም ማለት ነው። ምክንያቱም አንድ ሰው አንድ ወንጀል ፈጽሞ እስር ቤት ቢገባ ሌላው ወዳጁ ሄዶ እሱ ማድረግ ወይም ደግሞ መክፈል የነበረበትን እዳ እስር ቤት ቢገባ በሱ ምትክ እስር ቤት ቢገባና ቢቀጣ ያ ሰው እስር ቤት መግባት አይኖርበትም። ጌታ ኢየሱስ ክርስቶስ የኔንና የናንተን ኃጢአትን እዳ ብቻ አይደለም የወሰደው፣ ነገር ግን በሽታንም ወስዶታል። እሱ በሽታችንን ከወሰደው እንግዳው እኛ በበሽታ የምንገረፍበት ምክንያት የለም። ስለዚህ በእምነታችን ተነስተን በሽታን መቃወም ይኖርብናል። ሐዋርያው ማቴዎስ የነቢዩ ኢሳይያስ ትንቢት መፈጸሙን ሲገልጽ በማቴዎስ 8:17 ላይ እርሱ ድካማችንን ተቀበለ ሕመማችንንም ተሸክሟል የተባለው ይፈጸም ዘንድ ይላል። መናፍስትን በቃሉ አወጣ የታመሙትንም ሁሉ ፈወሰ ይላል። የታመሙትንም ሁሉ ፈወሰ። የጌታ ኢየሱስ ክርስቶስ የመስቀሉ ሥራ የኃጢአት ይቅርታንና የሥጋ ፈውስን የሚጠቀልል ነው። ይህንን እውነታ ሐዋርያው ጴጥሮስም ጽፎታል። ሐዋርያው ጴጥሮስ እንደምታውቁት የዓይን ምስክር ነበረ። በዚያ ስፍራ ነበረ። ጌታችን ኢየሱስ ክርስቶስ ሲሰቃይ፣ ሲሞት፣ ሲገረፍ ነበረ። ስለዚህ ይህንን ሁኔታ የተገነዘበ ያየ ጴጥሮስ እንደዚህ አለ፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። ይሄ ተፈወሳችሁ ያለፈ ነገር ነው። ጌታ ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት ለእያንዳንዳችን ኃጢአት ደሙን እንዳፈሰሰ ሁሉ ለእያንዳንዳችን ደግሞ የሥጋ ፈውስ ተገርፏል። እንደገና ወደ ምድር መጥቶ ጌታ ኢየሱስ ክርስቶስ እንደገና አይሰቀልም፣ እንደገና ጀርባውንም አይገረፍም። ለምን? የመስቀሉ ሥራ ያለቀ ነው፣ አልቋል። ስለዚህ አሁን የኔና የናንተ ፋንታ የተደረገልንን በእምነት መቀበል ነው። ያ ነው ከናንተና ከእኔ የሚጠበቀው ነገር። ኢየሱስ ክርስቶስ የኃጢአትን ይቅርታ ሰጠን። የኃጢአት ይቅርታ ብቻ ሳይሆን እንደገናም ደግሞ የሥጋም ፈውስ። ይሄንን ነበር የሚያደርገው። በምድራዊ ጉዞው እየተመላለሰ በከተማዎች በመንደሮች እየተመላለሰ የኃጢአት ይቅርታን ይሰጥ ነበረ። ሰዎችን ይፈውስ ነበረ። በአጋንንት የተያዙትን ይፈውስ ነበረ። ነፃ ያወጣ ነበረ። ምሳሌ ሽባው ሰው 4 ጓደኞች የነበሩት በቀደም እንደተጠቀሰው ሊገቡ አልቻሉም። አዳራሹ ሞልቷል። ነገር ግን ጣራውን ሰንጥቀው ያስገቡት። የዚህን ሰው ታሪክ በማቴዎስ 9፣ በማርቆስ 2፣ በሉቃስ 5 ላይ ማየት ይቻላል። እና ኢየሱስም ይላል ማቴዎስ 9 ቁጥር 2 ላይ እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአትህ ተሰረየችልህ አለው። ከጻፎቹ ግን አንዳንዶቹ ይሄ ሲሳደባል አሉ። ጌታ ኢየሱስ ምን አለ መሰላችሁ?
ለምን በልባችሁ ክፉ ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል አለ። ምን ማለቱ ነው? ሁለቱንም ማድረግ እችላለሁ። የኃጢአትንም ይቅርታ እንደገናም የሥጋንም ፈውስ መስጠት እችላለሁ ማለቱ ነው። ቁጥር 6 ላይ እንደዚህ ይላል፣ ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳና አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ። ጌታ ኢየሱስ ክርስቶስ ሁለቱንም ያደርጋል። ስለዚህ የደህንነት ዕቅድ አንዱ ዋናው ምክንያት ነው። ሰዎች ሁሉ ይድኑ ዘንድ የእግዚአብሔር ፈቃድ ነው። አንደኛው የተመለከትነው ነጥብ የደህንነት ዕቅድ አንዱ ክፍል ፈውስ ስለሆነ ነው። ሁለተኛ ሰዎች ሁሉ ይፈወሱ ዘንድ የእግዚአብሔር ፈቃድ ነው። ለምን? ምክንያቱም እኔንና እናንተን ጌታ ኢየሱስ ክርስቶስ ከበሽታ መርገም ነፃ ስላወጣን። አሜን። ስንቶቻችሁ ታምናላችሁ ከበሽታ መርገም ነፃ እንደወጣን? አዎ እውነት ነው። የሁላችንም እጅ እንዲወጣ ያስፈልጋል። ገላትያ 3:13 እንመለከታለን። ገላትያ 3:13 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አደረገን? ዋጀን። ይሄ እርግማን ምንድነው? ምንስ አመጣው? እርግማኑን ያመጣው ያለመታዘዝ ነው። ዘዳግም ምዕራፍ 28 ጋር ብትሄዱ ዘዳግም ምዕራፍ 28 ከቁጥር 15 እስከ 68 ብትመለከቱ በሙሉ እግዚአብሔርን ባለመታዘዝ የሚመጣውን እርግማን እንመለከታለን። እንደው ሁሉን ለማየት ጊዜው የለንም፣ ግን ጥቂቶቹን እናነባለን። ቁጥር 15 ጀምሮ ዘዳግም 28 ቁጥር 15 እንደው ይህ እርግማን ምን እንደሆነ እንዲገባን እንድናየው። ቁጥር 15 ላይ ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ ዛሬም ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙሃል። በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ። እንቅብህና ቡሃቃህ እርጉም ይሆናል። የሆድህ ፍሬ፣ የምድርህም ፍሬ፣ የላምህም ርቢ፣ የበግህም ርቢ እርጉም ይሆናል። ደስ አይላችሁም? ከዚህ ሁሉ ነፃ ወጥተናል። ቁጥር 27 ቁጥር 27 እግዚአብሔር ፈውስ በሌለው በግብጽ ቁስል በእባጭም በቋቁቻም በችፌም ይመታሃል፣ ዕብራይስጡ ይፈቅዳል ነው የሚለው። ቁጥር 48 በረሃብና በጥማት በራቁትነትም ሁሉንም በማጣት እግዚአብሔር ለሚልክብህ ለጠላቶች ትገዛለህ፣ እስኪያጠፋህም ድረስ በአንገት ላይ የብረት ቀንበር ይጭናል። መጨረሻ ቁጥር 61 ደግሞም ይህ ሕግ ባለበት መጽሐፍ ውስጥ ያልተጻፈውን ደዌ ሁሉ መቅሰፍትም ሁሉ እስክትጠፋ ድረስ እግዚአብሔር ያመጣብሃል፣ ወይም ዕብራይስጡ እንደሚለው ይፈቅዳል። በጥቅሉ እነኚህ መርገሞች ምንድን ናቸው? እነኚህ መርገሞች ከዘዳግም 28 ከቁጥር 15 እስከ 68 ብንመለከት 3 ነገሮች ናቸው። መንፈሳዊ ሞት፣ ድህነት፣ በሽታ። ከነኚህ ሁሉ መንፈሳዊ ሞት ከእግዚአብሔር መለየት ማለት ነው። ከነኚህ ሁሉ ነገሮች ጌታ ኢየሱስ ክርስቶስ በደሙ እናንተንና እኔን ምን አረገን? ነፃ አወጣን። እግዚአብሔር ይመስገን። ስለዚህ በበሽታ ልንማቅቅ አይገባም። ከበሽታ መርገም ምን ሆነ? ነፃ ወጥተናል። ከኔ ጋር ናችሁ? እሺ፣ መልካም። ሶስተኛ ሰዎች ሁሉ ይድኑ ዘንድ የእግዚአብሔር ፈቃድ እንደሆነ ሰዎች ሁሉ ይፈወሱም ዘንድ ደግሞ የእግዚአብሔር ፈቃድ ነው። ይህንን
በምን እናውቃለን? ምክንያቱም ክርስቶስ በዘላለም ፍቅር ስለወደደን። ቅድም እንደዘመርነው እግዚአብሔር ፍቅር ነው። የምትወዱትን ሰው ወገኖች ማታረጉለት ነገር የለም። የምትወዱት ሰው ሲሰቃይ፣ በበሽታ ሲሰቃይ፣ በማንኛውም ነገር ብቻ በመጥፎ ሁኔታ ውስጥ ሲሆን ዝም ብላችሁ አታዩትም። ለምን? ስለምትወዱት። ማታረጉለት ነገር የለም። ጌታ ኢየሱስ ክርስቶስ ደግሞ የቱን ያህል ደሙን ለእናንተና ለኔ ያፈሰሰ አምላክ። ጌታ ኢየሱስ ክርስቶስ የሚራራ አምላክ ነው። ለሚጠፉ ያዝናል፣ ይራራል። ለሚራቡ፣ ለሚታረዙ፣ ለሚታመሙ ያዝናል፣ ይራራል። ማቴዎስ 14:14 ላይ ወጥቶም ብዙ ሕዝብ አየና አዘነላቸው። እንዲሁ ከንፈሩ መጥቶ አይደለም ሄደው። ቀጥሎ ምን ይላል? ድዌዎቻቸውንም ፈወሰ ይላል። ፈወሰ። ለምን? የፍቅር አምላክ ስለሆነ፣ በዘላለማዊ ፍቅር ስለወደደን፣ ለገዛ ልጁ ያልራራለት ይላል። ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ እንዲያው እንዴት ሁሉን ነገር አይሰጠንም? ሮሜ 8:32 እግዚአብሔር የገዛ ልጁን ከሰጠን ከልጅ የሚበልጥ ነገር አለ እንዴ? ወላጆች ይበልጥ ይሄንን ታውቁታላችሁ። ከልጅ የበለጠ ክቡር፣ ከልጅ የበለጠ ምንም ነገር የለም። እግዚአብሔር ልጁን ሰጥቶናል። ከልጁ ጋር ደግሞ ሁሉን ነገር አሳልፎ ሰጥቶናል። ፈውስን ጨምሮ ማለት ነው። ይህ የመራራት በእግዚአብሔር ውስጥ ያለው የመራራት ባህሪ በወላጆች ውስጥ ይታያል። ምክንያቱም ከዛ ነው የመጣው። ወላጆች ልጆቻቸው ቢታመሙ ቢሆንላቸው በሽታውን በወሰዱላቸው አይደለም እንዴ? ወላጆች እውነት ነው? አዎ እውነት ነው። ማታረጉት ነገር የለም። ልጆቻችሁ ሲሰቃዩ ሲታመሙ ዝም ብላችሁ አታው። እግዚአብሔርም እንደዚሁ ዝም ብሎ የሚያይ አምላክ አይደለም። የታመማችሁ ወገኖቼ በዚህ መካከል ብትኖሩ እግዚአብሔር ያዝንላችኋል። እግዚአብሔር ይወዳችኋል እና ዛሬ ክንዱን ለእናንተ መዘርጋት ይፈልጋል። የሚራራ አምላክ ነው። ፈውስ ደግሞ ጌታ ኢየሱስ ክርስቶስ ለዛች ለከነናዊት ሴት እንዳለው በማቴዎስ 15:26 ላይ ፈውስ የልጆች እንጀራ ነው ይላል። ስለዚህ ለእያንዳንዳችን በጤንነት መኖር መብታችን ነው። የምን መብታችን? የልጅነት መብታችን። የልጅነት መብታችን ነው። ሰዎች ሁሉ ይፈወሱ ዘንድ የእግዚአብሔር ፈቃድ ነው። አራተኛ ይሄንን በምን እናውቃለን? ምክንያቱም እግዚአብሔር ቃል ኪዳን አክባሪ ስለሆነ። እግዚአብሔር እስራኤላውያንን ከግብጽ ምድር ከባርነት ምድር ሲያወጣቸው መጀመሪያ የገባላቸው ቃል ኪዳን የፈውስ ቃል ኪዳን። ዘጸአት 15 ጋር እንሂድ እስኪ። ዘጸአት 15 ቁጥር 26 ላይ እናያለን። ዘጸአት 15 ገጽ 56 ይቅርታ። ዘጸአት 15:26 ላይ እንደዚህ ይላል፣ አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን ወይም ዕብራይስጡ እንደሚለው የፈቀድኩትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ። እንደምታውቁት ብሉይ ኪዳን የተጻፈው በዕብራይስጥ ስለሆነ ለዚያ ነው ዕብራይስጡን ትርጉም የምንጠቅሰው። እግዚአብሔር እኔ ፈዋሽህ አምላክህ ነኝ አለ። እንዳለውም አደረገላቸው። ይህንን መዝሙር 105 ቁጥር 37 ላይ እግዚአብሔር የተናገረውን እንዳደረገ እናያለን። መዝሙር 105 ቁጥር 37 ላይ ከወርቅና ከብርም ጋር ይላል፣
ከወርቅና ከብርም ጋር አወጣቸው በወገናቸው ውስጥ ደዌ አልነበረም የሚገርም ነው አይደል የመጽሐፍ ቅዱስ አዋቂዎች በዚህ ጊዜ እስራኤላውያን ህዝብ ብዛት ከ2 እስከ 3 ሚሊዮን ይደርሳል የሚል ግምት ይሰጣሉ 2 እና 3 ሚሊዮን ህዝብ ሙሉ በሙሉ ጤናማ እነሱ እንግዲህ በአሮጌው ኪዳን ውስጥ በአሮጌው ኪዳን ስር ይኖሩ የነበሩ ሰዎች ናቸው እናንተና እኔ ግን በክርስቶስ ደም በጸደቀው በአዲሱ ኪዳን ውስጥ የምንኖር ሰዎች የቱን ያህል በጤንነት ልንመላለስ ይገባል ዕብራውያን 8:6 በሚሻል ኪዳን ይላል በሚሻል ኪዳን በፈውስ ኪዳን በዚያ ውስጥ ነው የምንኖረው ወገኖቼ ይህ ፈውስ ግን በህይወታችን እንዲታይ ዋናው ቁልፍ ነገር መታዘዝ ነው እግዚአብሔርን መታዘዝ ነው ዘዳግም 7:9 ላይ እንደዚህ የሚል ቃል አለ አንተም አምላክህን እግዚአብሔርን እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንና ምህረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ይላል አምላካችን ቃል ኪዳኑን የሚጠብቅ የታመነ አምላክ ነው መዝሙር 89:34 ዛሬ ምንም ነገር ብትረሱ ይሄን አትርሱ መዝሙር 89:34 በአዲሱ መደበኛ ትርጉም ኪዳኔን አላፈርስም ከአፌ የወጣውንም አላጥፍም ይላል እግዚአብሔር ሃሌሉያ ቃል ኪዳኑን የሚያከብር አምላክ ባለው የሚገኝ አምላክ እንደ ሰው የማይለዋወጥ አምላክ ሃሌሉያ ክብር ለእግዚአብሔር ይሁን ቃል ኪዳኑን ወገኖች እግዚአብሔር የገባላችሁ ቃል ኪዳን ሁሉ ይፈጸማል የፈውስ ብቻ አይደለም እግዚአብሔር የተናገራችሁ የተስፋ ቃል አለ ይፈጸማል ለምን እግዚአብሔር እንደ ሰው አይደለማ ሰው ሐሳቡን ይቀያይራል ሰው ይለዋወጣል ሁኔታን አይቶ ይለዋወጣል እግዚአብሔር ግን ለዘላለም ቃሉን የሚያከብር ለዘላለም ታምኖ የሚኖር ለዘላለም የተናገረውን የሚያደርግ ሕያው አምላክ ነው ቃሉን የሚያከብር ኪዳኑን የሚያከብር ስለዚህ በዚህ ምሽት ወደ ቀኝም ወደ ግራም ማለት አያስፈልገንም ለኔና ለናንተ ወደ ኋላ ማየት ሳይሆን ወደፊት መገስገስ በምን ላይ ነው የምንገሰግሰው በቃሉ ላይ በተናገረን ቃል ላይ እግዚአብሔር በተናገረን ላይ ጸንተን እንቆማለን የእምነት ሰው በቃሉ ላይ ጸንቶ ይቆማል የእምነት ሰው በቃሉ ላይ ይራመዳል የእምነት ሰው በቃሉ ላይ ይገሰግሳል ለምን ሁኔታው ይለወጣል የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል ሃሌሉያ የተስፋውን ቃል የሰጠው አምላካችን የታመነ ስለሆነ ይላል የዕብራውያን ጸሐፊ የተስፋችን ምስክርነት እንዳይነቃነቅ እንጠብቅ እግዚአብሔር የተናገረውን የሚያረግ አምላክ ነው አምስተኛ ሰዎች ሁሉ ይድኑ ዘንድ የእግዚአብሔር ፈቃድ እንደሆነ ሁሉ ሰዎች ሁሉ ይፈወሱ ዘንድ የእግዚአብሔር ፈቃድ ነው ምክንያቱም እግዚአብሔር ተፈጥሮ ራሱ መፈወስ ነው ወደ ዘጸአት 15 ለመልሳችሁ ዘጸአት 15:26 ላይ እንደገና እናነባዋለን እሱን ጥቅስ አንተ ያምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታደምጥ ሥርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን ወይንም የፈቀድኩትን በሽታ አላደርስብህም እኔ ፈዋሽ ምንድነኝ አለ እግዚአብሔር ነኝና አለ እግዚአብሔር በርካታ ስሞች አንዱ ጂሆቫ ያዌ ራፋ ነው ጂሆቫ ያዌ ራፋ ራፋ ማለት በዕብራይስጥ ማዳን መፈወስ ማደስ መጠገን
ጤንነትን መመለስ። ይሄ ነው ትርጉሙ። ራፋ ዋናው ሐሳቡ የሥጋ ፈውስን ያመለክታል። እግዚአብሔር ጂሆቫ ሮፊም ነው። ሮፊ ማለት ደግሞ በዕብራይስጥ ዶክተር ወይንም ሐኪም ማለት ነው። ዶክተር ኢየሱስ ጂሆቫ ያዌ ሮፊ የሚፈውስ ኢየሱስ ፈዋሹ በዚህ ቤት ውስጥ ነው። የሚፈውሰው ኢየሱስ በመካከላችን ነው አሁን በዚህ ሰዓት። ስለዚህ ስሙ ራሱ ተፈጥሮው ራሱ መፈወስ ነው ወገኖቼ። ያዌ ራፋ የኔ ፈዋሽ፣ የኔ ኢየሱስ፣ የኔ ዶክተር፣ የኔ ሐኪም ዶክተራችሁ ነው። አዎ ከሱ የበለጠ ዶክተር የለም። የዶክተሮች ዶክተር ዶክተር ኢየሱስ። ስሙ ሁሉ እንዴት ደስ ይላል። እግዚአብሔር ተፈጥሮው ፈውስ መሆኑን በልጁ አገልግሎት ላይ እንመለከታለን። ጌታችን ኢየሱስ ክርስቶስ እንደምታውቁት ወደዚህ ምድር የመጣው የአባቱን ፈቃድ ለመፈጸም። ዕብራውያን 10:7 እና 9 ላይ ይሄን ማየት ትችላላችሁ። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አለ። ምንድነው ፈቃዱ? ፈቃዱ ሰዎች ሁሉ ይድኑ ዘንድ ነው። ምንድነው ፈቃዱ? ፈቃዱ ሰዎች ሁሉ ነፃ ይወጡ ዘንድ ነው። ምንድነው ፈቃዱ? ሰዎች ሁሉ ከአጋንንት እስራት፣ ከተለያየ እስራት፣ ከትካዜ መንፈስ ሰዎች ሁሉ ነፃ ይወጡ ዘንድ ነው። ጌታ ኢየሱስ ክርስቶስ ምድር ላይ በተመላለሰበት ጊዜ የዛሬ 2000 ዓመት በፊት በገሊላ በቅፍርናሆም በሌሎችም ከተማዎች እየዞረ ሰዎችን ሁሉ ይላል እግዚአብሔር ቃል ሁሉን ይፈውስ ነበረ። ሁሉን እየለየ የለም አንተ ክብርህን እገልጽብሃለሁ በዚህ በሽታ ትንሽ ተሰቃይ ያለው ሰው የለም። እየለየ አይ አንተ ዛሬ አትፈወስም ሌላ ጊዜ ያለው ሰው የለም።